ሰላም ጤና ይስጥልኝ። ዛሬ ቪዲዮ ጀነሬት ለማድረግ ቪኦስ ሊንክ ሆኖ የምትጠቀሙት በጣም ተሸውዳችኋል። በዛሬው ዕለት ጀሚናይ አፕሊኬሽን እና ዩቲዩብ አፕሊኬሽን አንድ ላይ በመሆን ቪዲዮ ጀነሬት እንዲሁም ኢሜጅ ጀነሬት እና አውዲዮ ጀነሬት ማድረግ ጀምረዋል። ስለዚህ በዛሬው ዕለት እንግዲህ ቪዲዮ እንዴት ጀነሬት እንደምታደርጉ የማሳያችሁ ይሆናል። ቪዲዮን ሁላችሁም ላይክ እና ቻናሉን ሰብስክራይብ ማድረግ ጀምሩት። ያሳያችሁ። ለዚህ ቪዲዮ ጀነሬት ለማድረግ የምንጠቀማቸው አፕሊኬሽኖች ሁለት ናቸው ብያችኋለሁ። ጀሚናይ አፕሊኬሽን የምንጠቀመው ፕሮምፕት ለመጻፍ ነው። በመቀጠል ዩቲዩብ ላይ ገብተን ነው ቪዲዮን ጀነሬት የምናደርገው። በመጀመሪያም ጀሚናይ አፕሊኬሽን ኦፕን አድርጋችሁ ትገባላችሁ። በመቀጠል ልክ እንደዚህ ካመጣችሁ በኋላ አስኪንግ ጀሚናይ የሚለውን ክሊክ በማድረግ ትጽፋላችሁ የፈለጋችሁትን ጀነሬት ለምታደርጉበትን ፕሮምፕት ማለት ነው። ስለዚህ እኔ እዚህ ጋር ራይት ብለን እንጽፋለን። ራይት ሚ a video script showing healthy eating ብለን እንጽፋለን ማለት ነው። ልክ እንደዚህ ከጻፋችሁ በኋላ እዚህ ጋር እንግዲህ ይሄ የሚያሳየው ስክሪፕት ጻፍልኝ የጤናን የሚያሳይ የጤና ማመጋገብን የሚያሳይ ስክሪፕት ጻፍልኝ ያልኩት። ስለዚህ ልክ እንደዚህ ብላችሁ ራይት ትሉታላችሁ። እዚህ ጋር እንግዲህ በአማርኛ የምትጽፉለት እሱ ይቀበለዋል። ስለዚህ እኔ ለአሁኑ ያክል እንግሊዘኛ ልጻፈው ብዬ ነው። ስለዚህ ልክ እንደዚህ አድርጎ ያመጣላችኋል። በመቀጠል ልክ እንደዚህ አይነት ስክሪፕቶች ብዙ ሲኖችን ያመጣልናል። በመቀጠል ልክ እንደዚህ አይነት ካመጣላችሁ በኋላ እናንተ ትመርጣላችሁ። ለምሳሌ አሁን እዚህ ጋር ፋስት ፓስድ የሚለውን ይሄንን ሰሌክት አድርጊ ኮፒ አደርገዋለሁ። በመቀጠል ከዚህ ትወጡና ወደ ዩቲዩብ አፕሊኬሽን ኦፕን አድርጋችሁ ትገባላችሁ። ወታችሁ ፕላስ አይኮን በማንካት ሾርት ፎርም መሆኑን በደንብ አድርጋችሁ ቼክ ታደርጋላችሁ። በመቀጠል የምታዩትን እዚህ ጋር እንግዲህ የጀሚናይ አፕሊኬሽን ሎጎ አይከን አለ። እሱን ክሊክ ታደርጉታላችሁ። በመቀጠል እንደዚህ አይነት ፔጅ ላይ ያመጣላችኋል። እዚህ ጋር ክሬት ኤ ቪዲዮ የሚል አለ። እሱን ማለት ነው አንዴ ክሊክ ማድረግ እዚህ ጋር ቀደም ኮፒ ያደረግነውን እዚህ ጋር ሎንግ ፕረስ አድርጋችሁ ፔስት ታደርጉታላችሁ። በመቀጠል ሰንድ ታደርጉታላችሁ። እዚህ ጋር እንግዲህ ፕሮሰስ ማድረጉን እዚህ ጋር እንደምታዩት ክሬቲንግ ይለናል። እዚህ ጋር ፕሮሰስ ማድረጉን ይጀምራል። በጣም ፈጣን ነው። ልክ እንደዚህ 24% ደርሶልናል። እንግዲህ ልክ እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ልክ እንደዚህ አድርጎ ጀነሬት ያደርግልናል። ትንሽ እንጠብቀዋለን። እንደ ዳታችሁ ፍጥነት ይወስነዋል። የኔ አሁን ያለሁበት ቦታ ትንሽ የዳታው ፍጥነት ቀነስ ስለሚል ነው። በመቀጠል እንደምታዩት እንግዲህ በጣም ጽድት ያለ ቪዲዮ ጀነሬት አድርጎልናል። ወደ ስልካችሁም ወደ ጋላሪያችሁ ማለት ነው ዳውንሎድ ማድረግ ትችላላችሁ። እዚሁ ኔክስት ብላችሁ ፖስት ማድረግ ትችላላችሁ። እኔ ወደ ጋላሪ ሴቭ እንዲሆን የፈለኩት በዚህ ጋር ዳውንሎድ የሚለውን ክሊክ በማድረግ እንደምታዩት ዳውንሎድ ሴቭ ቱ ካሜራ ሮል ብሎኛል። ካሜራ ፎልደር ላይ ነው የሚቀመጠው ብሎኛል። ስለዚህ እዛ ላይ ገብቶ ሴቭ ሆኖልኛል ማለት ነው። ስለዚህ ቪዲዮውን ሁላችሁም እንደተመቻችሁ አልጠራጠርም። ስለዚህ ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለሌሎች እንዲዳረስ ሼር ማድረጋችሁ እንዳይረሳ። ይመቻችሁ።